የዩኒቨርሲቲ ተማሪ እንደመሆንሽ መጠን ፍቅረኛ አለሽ? እኮ የግል ጉዳይ ነው ይነገራል። አይ ጀስት ብትነግሪኝ ጥሩ ነው። ፍቅረኛ ካለሽ ለምን ዳሽ በዚያው እንድትነግሪኝ ማለት ነው። ያው የጆርናሊዝም ተማሪ እንደመሆንሽ መጠን ነገሮች ላይ ግልጽ ነው ኦፕን መሆን የለብሽ አይደለም። ከዛ አንፃር ነው የጠየኩሽ። እኔ ትምህርቴ ላይ ፎከስ ማድረግ ነው ደስ ነገር ስታልከው። ዋው የቤት ልጅ ነሽ ማለት ነው። አታስጨንቀኝ ያለኝ ነው። አላስታውቅም። እሺ ሌላ አንድ ጥያቄ ጨምርና እንግዲህ ያው ሴት እንደመሆንሽ መጠን እናንተ ዶር ብዙ ችግር ሊኖር ይችላል አይደል? እስኪ እንደዚህ አይነት ችግር አለብሽ የምትያቸውን ነገሮች ንገሪኝ። እናንተ ዶርም ላይ ብሎክ ላይ ያሻል አይ ዶርማችን ሴቶች አካባቢ ምን ችግር አለ? ሁሉም ጋር አለ ይመስለኛል። ችግር መተኛት አትችልም። ሰው ስልክ ያወራል። አንተ ስተኛ ሌላ ሰው በቃ ኖርማሊ እርስ በርሳቸው ያወራሉ። ያንዷ ጓደኛ ትመጣለች ምናምንና 6 ሰዓት ሊሆን ይችላል የምትተኛው። እነሱ ግን 6 ሰዓት ትቆያለች ማለት ነው። አይ ሳይሆን እነሱ እስኪጨርሱ ምናምን ተስማምተው ለመኖር ያው ግን ጀስት የሚያወሩት ከሴት ጋር ብቻ አይደለም ማለት ነው አይደል? ኦብቪየስሊ አዲስ አላውቅም ስልክ ሲያወሩት ሌላኛው ሚስጥር የሴቶች ሚስጥር እሱ ያመስግንሽ። በመጨረሻ ለዩኒቨርሲቲ ተማሪዎች ማስተላለፍ የምትፈልጊው መልዕክት ካለ በሚስጥር? አዎ ምለው አላማችሁን ግባችሁን ሳትረሱ በስተክ ተምራችሁ ማለት ነው። ማለቴ ፈን ምናምን ሊኖር ይችላል፣ ግን በዛ መሀል ደግሞ የመጣህበትን አላማ ማለት አሳፍተህ ነው። በጣም ደስ የሚል መልዕክት ነው ያስተላለፍሽው። በቻናላችን አይ ነው በቃ ወዲና